ገንዘብ በበዛ ቁጥር የኪሳችሁ ብር ዋጋ ይቀንሳል። የዋጋ ግሽበት ወይም ኢንፍሌሽን ማለት የዳቦ መወደድ ሳይሆን የገንዘቡ መርከስ ማለት ነው። የኑሮ ውድነቱ ሲጨምር ይታየታል። ቢትኮይን ለምን አስፈለገ? ይህ ወረቀት ከ5 ዓመት በፊት ይገዛው የነበረውን ነገር ዛሬ መግዛት ይችላል። ወርቅ ለዓመታት የገንዘባችን ንጉስ ነበር። ለምን የህዝብ ገንዘብ ለምን አንፈጥርም? አንድ ሰው ኮምፒውተሩን ተጠቅሞ ለራሱ 1000 ቢትኮይን ለምን አይፈጥርም? አንድ ስህተት ከሰራችሁ ብራችሁን ልታጡ ትችላላችሁ። ፒ2ፒ ወይም ፒር ቱ ፒር ግብይት እንዴት ይሰራል? ማስጠንቀቂያ፣ በሪዝም ቦታ ላይ ስለ ክሪፕቶ ምንም እንዳትጽፉ። ባንኮች ስለ ክሪፕቶ ሲያዩ ሂሳብ ሊዘጉ ይችላሉ። የገንዘቡ የመግዛት አቅም በየቀኑ ሲቀንስ፣ የኑሮ ውድነቱ ሲጨምር ይታየታል። ዓለም በዲጂታል ፍጥነት ሲምዘገዘግ፣ እርስዎ የት ኖት? ብዙዎች ስለ ቢትኮይን፣ ስለ ክሪፕቶና ስለ ዲጂታል ሀብት ሲወራ ይሰማሉ። አንዳንዶች በዚህ ቴክኖሎጂ ሚሊዮነር ሆነዋል፣ አንዳንዶች ደግሞ ሁሉንም አጥተዋል። ልዩነቱ ምን ላይ ነው? ልዩነቱ እድል ሳይሆን እውቀት ነው። ኢትዮጵያ ውስጥ ብዙዎቻችን ያለብን ችግር የምናገኘው መረጃ የተበታተነ መሆኑ ነው። ዩቲዩብ ላይ ገብተን አንድ ቪዲዮ ስናይ ስለ መግዛት ያወራል፣ ሌላው ደግሞ ስለ መሸጥ። ነገር ግን ከሀ እስከ ፐ የሚያስተምር የተደራጀ መንገድ የለም። ዛሬ ለዚህ መፍትሄ ይዘን መጥተናል። እንኳን ወደ አዲስ ክሪፕቶ ኢትዮጵያ በሰላም መጣችሁ። በዚህ ቻናል ላይ ሌሎች በሺህ የሚቆጠር ብር አስከፍለው የሚሸጡትን እውቀት እኛ በነፃ ልንሰጣችሁ ተዘጋጅተናል። አላማችን አንድ ነው፣ እያንዳንዱ ኢትዮጵያዊ ስለ ዘመኑ የገንዘብ ስርዓት ወይም the future of money ግልጽ የሆነ እውቀት እንዲኖረው ማድረግ ነው። ይህ ኮርስ ዜሮ ላይ ላለ ሰው ተብሎ የተዘጋጀ ነው። ምንም የቀድሞ እውቀትን አይጠይቅም። በዚህ ኮርስ ውስጥ ምን እንማራለን? በመጀመሪያው ክፍል ስለ ገንዘብ ታሪክና ክሪፕቶ ምን እንደሆነ እናያለን። ገንዘብ ከባርተርነት ተነስቶ እንዴት እዚህ ደረሰ፣ ቢትኮይን ለምን አስፈለገ የሚለውን በሰፊው እናያለን። በሁለተኛው ክፍል ብሎክቼንን በቀላሉ እንረዳለን። ይህ ቴክኖሎጂ እንዴት ይሰራል፣ ማንም ሊሰርቀው ወይም ሊያጠፋው የማይችለው ለምንድን ነው የሚለውን ምስጢር እንፈታለን። በሶስተኛውና ወሳኙ ክፍል እንዴት እንግዛ፣ እንዴት እንሽጥ፣ በተለይ በኢትዮጵያ ሆነን ወደዚህ ገበያ እንዴት እንገባለን፣ አስተማማኝ የሆኑት ኤክስቼንጆች የትኞቹ ናቸው የሚሉትን እናያለን። በአራተኛው ክፍል ስለ ደህንነትና ማከማቸት የምናይ ሲሆን ብራችንን ሌቦች እንዳይሰርቁን የት እናስቀምጥ፣ ስለ ዋሌት አጠቃቀም እንዲሁም በተለያዩ ነገሮችን በዝርዝር እንማራለን። በመጨረሻው ክፍል ኢንቨስትመንት ወይስ ንግድ የቱ ያዋጣቸዋል የሚለውን የምናይ ሲሆን የአደጋ መቆጣጠሪያ መንገዶችንና የሀብታሞች ስትራቴጂ ምን ይመስላል የሚለውን እናያለን። ይህ ጉዞ ህይወታችሁንና ስለ ገንዘብ ያላችሁን አመለካከት የመቀየር አቅም አለው። እውቀት ኃይል ነው። በክሪፕቶ ዓለም ደግሞ እውቀት ገንዘብ ነው። ይህን ወርቃማ እድል እንዳያመልጡ። ኪስህ ውስጥ ያለውን 100 ብር አውጣና ተመልከት። ይህ ወረቀት ከ5 ዓመት በፊት ይገዛው የነበረውን ነገር ዛሬ መግዛት ይችላል? በእርግጠኝነት አይችልም። ምናልባት ከ5 ዓመት በኋላ የአሁኑን ግማሽ ያህል እንኳን ላይገዛ ይችላል። ለምን ብለን እንጠይቅ። ጠንክረን እየሰራን ለምንድን ነው ገንዘባችን እየቀለለ የመጣው? ይሄ የኑሮ ውድነት የምንለው ነገር ከሰማይ የወረደ ቅጣት ነው ወይስ የፋይናንስ ስርዓቱ ያመጣው ጨዋታ? ዛሬ ትምህርት ቤት የማያስተምሯችሁን፣ ባንኮች እንድታውቁት የማይፈልጉትን የገንዘብ ምስጢር እንነጋገራለን። ይህ ቪዲዮ ስለ ክሪፕቶ ብቻ አይደለም። ይህ ቪዲዮ ስለ ነፃነታችሁ ነው። እንኳን ወደ አዲስ ክሪፕቶ በሰላም መጣችሁ። እስቲ ወደ ኋላ እንመለስ። የሰው ልጅ ስልጣኔ ሲጀምር ገንዘብ የሚባል ነገር አልነበረም። የምንጠቀመው ባርተር ወይም ባርተር ሲስተምን ነበር። እኔ ጤፍ ካለኝና በግ ከፈለኩኝ በግ ያለው ሰው ፈልጌ ጤፍ ትፈልጋለህ ብዬ ጠይቃለሁ። ችግሩ ግን እዚህ ጋር ነው። በግ ያለው ሰው ጤፍ ካልፈለገስ ዙሪያ ጥምጥም መሄድ ነበረብን። ይህ እጅግ አሰልቺ ሲስተም ነበር። ከዚያም የሰው ልጅ ብልህ ሆነ። ሁሉንም ሰው የሚያስማማ ለመሸከም ቀላል የሆነ ነገርን ፈጠረ። ይህም ወርቅ ነው። ወርቅ ለዓመታት የገንዘባችን ንጉስ ነበር። ለምን? ምክንያቱም ወርቅን እንደ ልብ ማተም አይቻልም። ከመሬት ተቆፍሮ የሚወጣውን በጥቂቱ ነው። ስለዚህ ዋጋውም አይቀንስም ነበር። ነገር ግን ወርቅ ለመገበያየት ከባድ ነው። ኪሎ ወርቅ ተሸክሞ መዞር አደገኛ ነው። ስለዚህ መንግስታት ወረቀትን አመጡ። መጀመሪያ ላይ ይህ ወረቀት ወይም ሪሲት ባንክ ውስጥ የተቀመጠ ወርቅ ማስረጃ ነበር። $100 የያዘ ሰው ባንክ ሄዶ በ$100 ልክ ወርቅ ማውጣት ይችል ነበር። ነገር ግን በ1971 አንድ አደገኛ ነገር ተፈጠረ። የአሜሪካው ፕሬዚዳንት ሪቻርድ ኒክሰን ዶላር በወርቅ መቀየሩን አስቆሙት። በዚያን ቅጽበት ገንዘብ ወደ ፊያት መኒ ተቀየረ። ፊያት ማለት እምነት ማለት ነው። ያ ወረቀት ዋጋ ያለው መንግስት ዋጋ አለው ስላለ ብቻ ነው። ከዚያስ ምን ተፈጠረ? መንግስታት ጦርነት ሲገጥማቸው፣ ወረርሽኝ ሲመጣ ወይም ሲቸገሩ ማሽን እያሽከረከሩ ትሪሊየን ገንዘብ ማተም ጀመሩ። ገንዘብ በበዛ ቁጥር የኪሳችሁ ብር ዋጋ ይቀንሳል። የዋጋ ግሽበት ወይም ኢንፍሌሽን ማለት የዳቦ መወደድ ሳይሆን የገንዘቡ መርከስ ማለት ነው። በ2008 ዓመተ ምህረት የዓለም ባንኮች ተንኮታክተው ወደቁ። ህዝቡም ተስፋ ቆረጠ። ልክ በዚያን ሰዓት ሳቶሺ ናካሞቶ የተባለ ማንነቱ ያልታወቀ ሰው 9 ገጽ ያለው ወረቀት ወይም ዋይት ፔፐር ይዞ ወጣ። የሱ ሐሳብ እጅግ ቀላል ነበር። ማንም መንግስት ሊቆጣጠረው የማይችል፣ ማንም ባንክ ሊዘጋው የማይችል፣ ማንም እንዳሻው ሊያትመው የማይችል የህዝብ ገንዘብ ለምን አንፈጥርም የሚል ነበር። ስሙንም ቢትኮይን አለው። ቢትኮይን ማለት ዲጂታል ወርቅ ነው። ቢትኮይን ውስን ነው። በዓለም ላይ የሚኖረው 21 ሚሊዮን ቢትኮይን ብቻ ነው። መንግስት እንደሚጨምረው አይነት አይደለም። ቢትኮይን ግልጽ ነው። ማንኛውም
ሁሉም ዝውውር ለሁሉም ይታያል። ቢትኮይን ከለኛ ይሰራል። እኔ ለአሜሪካ ወዳጅ ገንዘብ ለመላክ ባንክ መሄድ፣ ፊርማ መጠበቅ፣ ኮሚሽን መክፈል አይጠበቅብኝም። በአጠቃላይ ዛሬ አንድ ቢትኮይን በሚሊዮን የሚቆጠር ብር የሚያወጣው ለምን ይመስላችኋል? ሰዎች ከወረቀት ገንዘብ እየሸሹ ስለሆነ ነው። ክሪፕቶ ኢንቨስትመንት ብቻ አይደለም። ክሪፕቶ የራስ ሀብት ከዋጋ ግሽበት ማዳኛ መርከብ ነው። ግን ይሄ ቢትኮይን በምን ቴክኖሎጂ ነው የሚሰራው? ማንም ሰው ሊሰርቀውና ሊያጠፋው የማይችለው ለምንድን ነው? መልሱ ብሎክቼን ይባላል። ብሎክቼን እና ማይኒንግ ቴክኖሎጂው እንዴት ይሰራል? ባለፈው ክፍል ቢትኮይን ለምን እንደተፈጠረ አይተናል። ነገር ግን አንድ ጥያቄ አለ። ይሄ ቢትኮይን በኢንተርኔት የሚሰራ ከሆነ ለምን ኮፒ ፔስት አይደረግም? አንድ ሰው ኮምፒውተሩን ተጠቅሞ ለራሱ 1000 ቢትኮይን ለምን አይፈጥርም? መልሶ የሚገኘው ቢትኮይንን በደገፈው ድንቅ ቴክኖሎጂ ውስጥ ነው። ስሙም ብሎክቼን ይባላል። ብዙዎች ብሎክቼን ሲባል ውስብስብ ኮድ ይመስላቸዋል። ዛሬ ግን በ5 ዓመት ልጅ ቋንቋ እንፈተዋለን። እስቲ አንድ መንደር እንውሰድ። በዚህ መንደር ውስጥ ሰዎች እርስ በርስ ይገበያያሉ። አበበ ለከበደ 50 ብር ቢሰጠው ይህን ግብይት ማን ይመዘግባል? ባንክ ነው። ባንኩ መዝገብ አለው። ያ መዝገብ ግን ባንኩ ውስጥ ብቻ ነው ያለው። የባንኩ ሰራተኛ መዝገቡን ቢያጠፋው ወይም ሌባ ገብተው ቢሰርቀው ገንዘባችሁ ጠፋ ማለት ነው። ይህ ሴንትራላይዝድ ወይም የተማከለ አሰራር ይባላል። ችግሩ መዝገቡ ያለው አንድ ሰው እጅ መሆኑ ነው። ብሎክቼን ግን ዲሴንትራላይዝድ ወይም ያልተማከለ ነው። እስቲ የቅድሙን መንደርን ቀይረው። አበበ ለከበደ 50 ብር ሲሰጠው አንድ የባንክ ሰራተኛ ሳይሆን በመንደሩ ያሉ 10,000 ሰዎች በሙሉ የየራሳቸውን መዝገብ አውጥተው አበበ ለከበደ 50 ብር ሰጠ ብለው ይጽፋሉ። አሁን አስቡት፣ አንድ ሌባ ገብቶ የአንዱን ሰው መዝገብ ቢያጠፋ የቀሩት 9999 ሰዎች መዝገብ ላይ መረጃው ስላለ ሌባው ውሸታም መሆኑ ይረጋገጣል። ብሎክቼን ማለት ይህ ነው። በዓለም ላይ ያሉ በሚሊዮን የሚቆጠሩ ኮምፒውተሮች አንድ አይነት መዝገብ ይይዛሉ። አንዱን ማጥፋት አይቻልም። ሁሉንም ደግሞ በአንድ ጊዜ ማጥፋት አይታሰብም። ቃሉን እስቲ እንበት ነው። ብሎክ ኤንድ ቼን። እያንዳንዱ የገንዘብ ዝውውር መረጃ አንድ ሳጥን ወይም ብሎክ ውስጥ ይገባል። ሳጥኑ ሲሞላ ይዘጋና ቁልፍ ወይም ሃሽ ይደረግበታል። ቀጣዩ አዲስ ሳጥን ሲወጣ የፊተኛው ሳጥን ቁልፍ ይዞ ነው የሚቀጥለው። እንደ ሰንሰለት ወይም ቼን የተሳሰሩ ናቸው። አንድ ሰው መሃል ላይ ገብቶ የድሮውን መረጃ ለመቀየር ቢሞክር ሰንሰለቱ በሙሉ ይበጠሳል። ለዚህ ነው ብሎክቼን ወይም ኢሚዩቴብል ሊቀየር የማይችል ነው የምንለው። ማይኒንግስ ምንድን ነው? ብዙ ጊዜ ስለ ቢትኮይን ማይኒንግ ይሰማሉ። መሬት ተቆፍሮ የሚወጣ ይመስላችኋል? አይደለም። ቅድም በመንደሩ ያሉ ሰዎች መዝገብ ይይዛሉ ብለን ነበር አይደል? እነዚህ መዝገብ የሚይዙ ኮምፒውተሮች ማይነሮች ወይም ማይነርስ ይባላሉ። ስራቸው ዝውውሩ ትክክል መሆኑን ማረጋገጥ ነው። አበበ የሌለውን 50 ብር ላኩ ቢል ማይነሮቹ መዝገባቸውን አይቶ አበበ እኮ ሂሳቡ ባዶ ነው ይላሉ። ለዚህ ታማኝ ስራቸውና ኮምፒውተሮቻቸው ለሚያወጡት የኤሌክትሪክ ወጪ ስርዓቱ በሽልማት መልክ አዲስ ቢትኮይን ይሰጣቸዋል። አዲስ ቢትኮይን የሚፈጠረው በዚህ መንገድ ነው። ይህ ቴክኖሎጂ ለገንዘብ ብቻ አይደለም። ለመሬት ካርታ፣ ለሕክምና መረጃ፣ ለምርጫ ካርድ መጠቀም ይቻላል። ብሎክቼን ማለት እምነትን በቴክኖሎጂ መተካት ማለት ነው። አሁን ቴክኖሎጂ አስተማማኝ እንደሆነ አረጋግጠናል። ታዲያ ኢትዮጵያ ውስጥ ሆነን እንዴት ነው የዚህን ቴክኖሎጂ ተጠቃሚ መሆን የምንችለው? እንዴት ነው ቢትኮይንን የምንገዛው? ብዙ ሰዎች የሚሰሩት ስህተት አለ። የክሪፕቶ ግብይት በኢትዮጵያ እንዴት እንግዛ? እንዴት እንሸጥ? ክሪፕቶ ገብቶኛል፣ መጀመርም እፈልጋለሁ፣ ግን እንዴት? ይህ የብዙ ኢትዮጵያውያን ጥያቄ ነው። አሜሪካ ወይም አውሮፓ ቢሆኑ ኖሮ ባንክ ካርዶን አስገብቶ መግዛት ቀላል ነበር። በኢትዮጵያ ግን የራሱ የሆነ መንገድ ወይም ፕሮሰስ አለው። አንድ ስህተት ከሰራችሁ ብራችሁን ልታጡ ትችላላችሁ። ክሪፕቶ የምንገበያየው ኤክስቼንጅስ በሚባሉ አፕሊኬሽኖች ነው። ኢትዮጵያ ውስጥ በብዛት የምንጠቀመው ባይናንስ፣ ባይቢት ወይም OKX ነው። እነዚህ መተግበሪያዎች ልክ እንደ ባንክ ወይም እንደ ገበያ ይሰሩልናል። መጀመሪያ አፕሊኬሽኑን ስልኮ ላይ ይጫኑ። ከዚያም በፓስፖርት ወይም በመታወቂያ ቬሪፋይ ማረጋገጥ ግዴታ ነው። ልክ ባንክ ሲከፍቱ መታወቂያ እንደሚጠየቁት ማለት ነው። እዚህ ጋር አንድ ምስጢር ልንገራችሁ። ቀጥታ ቢትኮይን በኢትዮጵያ ብር መግዛት አይቻልም። መጀመሪያ የኢትዮጵያን ብር ወደ USDT መቀየር አለብን። USDT ማለት ዲጂታል ዶላር ነው። አንድ USDT ሁሌም ከአንድ የአሜሪካ ዶላር ጋር እኩል ነው። ዋጋው አይወርድም፣ አይጨምርም። ስለዚህ መንገዱ እንዴ ነው? የኢትዮጵያ ብር አለ። በብሩ USDT ትገዛለህ። በገዛሁ USDT ቢትኮይን ወይም ኢቲኤም ትገዛለህ። P2P ወይም ፒር ቱ ፒር ግብይት እንዴት ይሰራል? ባንኮቻችን ዶላር መላክ ስለማይችሉ እኛ የምንጠቀመው P2P የሚባል ዘዴ ነው። ይህ ማለት ሰው ለሰው ማለት ነው። ባይናንስ ላይ P2P የሚባል ቦታ ስትገቡ USDT የሚሸጡ ኢትዮጵያውያን ነጋዴዎችን ታገኛላችሁ። ሂደቱ በደረጃ P2P ላይ ትገባና ባይ ወይም ግዛ ትላለህ። ባይናንስ የሻጩን የኢትዮጵያ ንግድ ባንክ ወይም ሌላ ባንክ ቁጥር ይሰጥሃል። አንተ በሞባይል ባንኪንግ ብሩን ለሰውየው ትልክለታለህ። ማስጠንቀቂያ፣ ብሩን ስትልኩ በሪዝም ቦታ ላይ ስለ ክሪፕቶ ምንም እንዳትጽፉ። ዝም ብላችሁ ስም ወይም ቁጥር ብቻ ጻፉ። ባንኮች ስለ ክሪፕቶ ሲያዩ ሂሳብ ሊዘጉ ይችላሉ። ብሩን ልክ እንደጨረስ ባይናንስ ላይ መጥተህ ትራንስፈር ኖቲፋይ ሴለር የሚለውን ትጫናለህ። ሻጩ ብሩ እንደደረሰው ሲያረጋግጥ USDT-ውን ይለቅልሃል። በዚህ ሂደት ውስጥ ባይናንስ እንደ ዳኛ ወይም ስክሮ በሆን መሃል ላይ ይቆማል። ሻጩ ብር ተቀብሎ አልተቀበልኩም ቢል ባይናንስ ከሻጩ አካውንት ላይ USDT-ውን ቀንሶ ለእናንተ ይሰጣል። ለዚህ ነው በቴሌግራም ወይም በፌስቡክ ከሚሸጡ ሌቦች ይልቅ ባይናንስ ላይ መግዛት አስተማማኝ የሚሆነው። አሁን USDT በእጃችሁ አለ። ከታች ትሬድ ወይም ማርኬት የሚለውን በመጫን የፈለጋችሁትን ክሪፕቶ መፈለግ ነው። ለምሳሌ BTC ወይም USDT ብላችሁ ብትጽፉ ቢትኮይን በዶላር መግዛት ይችላላችሁ። ባይ ስትሉ የዲጂታል ወርቅ ባለቤት ሆናችሁ ማለት ነው። በአጠቃላይ አሁን ከገዛን በኋላ እዚህ ጋር
ትልቁን አደጋ ልንጋፈጥ ነው። ብራችሁ ባይናንስ ላይ ማስቀመጥ ልክ ብራችሁን ጓደኛችሁ ኪስ እንደማስቀመጥ ነው። የባይናንስ ኩባንያ ቢከስር ወይም ቢዘጋስ ብራችሁ አብሮ ይሄዳል። ታዲያ ብራችንን የት እናስቀምጥ? ዋሌት ወይም የኪስ ቦርሳ የሚባል ነገር አለ። በ2022 FTX የተባለ በዓለም ሁለተኛው ትልቅ የክሪፕቶ ኤክስቼንጅ በአንድ ሌሊት ፈራረሰ። በቢሊዮን የሚቆጠሩ ሰዎች ገንዘብም ጠፋ። ሰዎች ገንዘባቸውን ማውጣት አልቻሉም። ለምን? ምክንያቱም ገንዘባቸውን ያስቀመጡት በራሳቸው ካዝና ሳይሆን በሌላ ሰው ኪስ ነበር። በክሪፕቶ ዓለም ወርቃማ ህግ አለ። not your keys, not your coins። ቁልፉ ያንተ ካልሆነ ገንዘቡም ያንተ አይደለም። ዛሬ የራሳችሁ ባንክ እንዴት መሆን እንደምትችሉ አሳያችኋለሁ። ሁለት አይነት የገንዘብ ማስቀመጫ መንገዶች አሉ። የመጀመሪያው ከስቶሪያል ወይም ጠባቂ ያለው የምንለው ሲሆን እንደ ባይናንስ ያሉ ኤክስቼንጆችን ያጠቃልላል። የካዝናው ቁልፍ ያለው እነሱ ጋር ነው። ፓስወርድ ቢጠፋባችሁ እነርሱን ጠይቃችሁ ማግኘት ትችላላችሁ፣ ግን እነሱ ከጠፉ እናንተም ትጠፋላችሁ። ሁለተኛው ደግሞ ነን ከስቶዲያል ወይም ያለ ጠባቂ ያለ ገንዘብ ማስቀመጫ አይነት ነው። ይህ ትክክለኛ ዋሌት ነው። የካዝናው ቁልፍ ያለው በእናንተ እጅ ብቻ ነው። ማንም መንግስትም ሆነ ፈጣሪ ሊነካችሁ አይችልም። ግን ቁልፉን ካጠፋችሁት ለዘላለም ጠፋ ማለት ነው። ደህንነቱ የተጠበቀ ዋሌት በሁለት ይከፈላል። የመጀመሪያው ሆት ዋሌት የምንለው ሲሆን ከኢንተርኔት ጋር የተገናኘ መተግበሪያ ነው። ለምሳሌ ትረስት ዋሌት ወይም ሜታማስክ በስልካችሁ ላይ ጭናችሁ ለቀን ተቀን ግብይት መጠቀም ትችላላችሁ። ክፍያ አያስከፍላችሁም፣ ነገር ግን ስልካችሁ በቫይረስ ከተመታ ሊሰረቅ ይችላል። ሁለተኛው ደግሞ ኮልድ ዋሌት የምንለው ሲሆን ይህ እንደ ፍላሽ ዲስክ ያለ መሳሪያ ነው። ምሳሌ ሌጀር ወይም ትሬዘር የሚባሉት ሲሆኑ ይህ መሳሪያ ከኢንተርኔት ጋር አይገናኝም። ብራችሁ የሚቀመጠው ከመስመር ውጭ ወይም ኦፍላይን ነው። በዓለም ላይ ያሉ ሀከሮች አንድ ላይ ቢሰበሰቡ እንኳን ይህንን መስፈር አይችሉም። ትልቅ ብር ካላችሁ የግድ ይህንን መግዛት ይኖርባቸዋል። ዋሌት ወይም ለምሳሌ ትረስት ዋሌትን ስትከፍቱ አፕሊኬሽኑ 12 ወይም 24 እንግሊዝኛ ቃላትን ይሰጣችኋል። ምሳሌ ሰን፣ አፕል፣ ሪቨር፣ ማውንቴን እያለ ይቀጥላል። ይህ ሲድ ፍሬዝ ይባላል። ይህ የህይወታችሁ ቁልፍ ነው። ስልካችሁ ቢጠፋ በዚህ ቁልፍ ገንዘባችሁን በሌላ ስልክ መመለስ ትችላላችሁ። እንደ ማስጠንቀቂያ ያህል ይህንን 12 ቃል ለማንም አታሳዩ። ባይናንስ ሰራተኛ ነኝ የሚል እርዳታ ሰጣለሁ የሚል ማንም ሰው ቢጠይቃችሁ አትስጡ። ይህን ሰጣችሁ ማለት የጋዝናችሁ ቁልፍ ሰጣችሁ ማለት ነው። ስክሪንሾት አታድርጉ። ወረቀት ላይ በብዕር ጽፋችሁ አስተማማኝ ቦታ ውስጥ አስቀምጡት። በአጠቃላይ አሁን ቴክኖሎጂውን አውቀናል፣ ገዝተናል፣ አስተማማኝ ቦታም አስቀምጠነዋል። የቀረው የመጨረሻና ወሳኙ ጥያቄ እንዴት ነው የምናተርፈው የሚለው ነው። ነጋዴ እንሁን ወይስ ኢንቨስተር? የትኛው ያዋጣል? ብዙ ሰዎች ክሪፕቶ ላይ የሚከስሩት በዚህ የመጨረሻ ስቴፕ ላይ ነው። የሀብታሞቹን ስትራት እናያለን። እዚህ ድረስ ከተከታተላችሁ ከ90% ህዝብ የተሻለ እውቀት አላችሁ። ዛሬ ስለ ገንዘብ ማራባት እናወራለን። ክሪፕቶ ውስጥ ለመክበር ሁለት መንገዶች አሉ። አንደኛው መንገድ ብዙዎችን አራቅቶ አስቀርቷል። ሁለተኛው መንገድ ደግሞ ብዙዎችን ሚሊዮነር አድርጓል። የትኛው ይመስላችኋል? ትሬዲንግ ማለት ልክ እንደ መርካቶ ነጋዴ ዛሬ በዝቅተኛ ዋጋ ገዝቶ ዋጋ ሲጨምር ነገ ወይም ከሰዓት በኋላ መሸጥ ነው። ይህም በጣም አዋጊ ነው። በቀን $100 አገኛለሁ እያሉ የሚሰብኩ ዩቲዩበሮችን ታያላችሁ። እውነት ግን ይሄ ነው። 90% የሚሆኑት ዴይ ትሬደርስ ወይም የቀን ነጋዴዎች ገንዘባቸውን ይጨርሳሉ። ለምን? ምክንያቱም ከእናንተ ጋር የሚወዳደሩት ትልልቅ ባንኮችና AI ሮቦቶች ናቸው። ስሜታዊ ትሆናላችሁ፣ ፈራላችሁ፣ ትሳሳታላችሁ። ያለ በቂ እውቀት ትሬዲንግን መጀመር ቁማር እንደመጫወት ነው። ሁለተኛው መንገድ ሀብታሞች የሚጠቀሙበት ዘዴ ኢንቨስቲንግ ይባላል። በክሪፕቶ ቋንቋ HODL ወይም hold on for dear life ይሉታል። ይህ ማለት ጥሩ ፕሮጀክት ያለው ክሪፕቶ ለምሳሌ ቢትኮይን ትገዛላችሁ። ዛሬ ዋጋው ቢወርድ ነገ ቢወጣ አያሳስባችሁም። አላማችሁ ለ3 ለ5 ወይም ለ10 ዓመታት ማቆየት ነው። ታሪክ እንደሚያሳየው ቢትኮይንን ገዝቶ ለ4 ዓመት የጠበቀ ሰው ኪሳራ ውስጥ ገብቶ አያውቅም። ትዕግስት የክሪፕቶ ትልቁ መሳሪያ ነው። ወርቃማው ስትራቴጂ ወይም DCA መቼ ልግዛ ዋጋው ሲወርድ ልጠብቅ ብላችሁ አትጨነቁ። ምርጡ ስልት DCA ይባላል። ይህ ማለት ዋጋው ስንት የሚሆን ስንት በየወሩ የተወሰነ ገንዘብ መግዛት ማለት ነው። ለምሳሌ በየወሩ ደሞዝ ሲገባላችሁ 1000 ብር የቢትኮይን ግዢ ትፈጽማላችሁ። አንድ ወር ዋጋው ውድ ይሆናል፣ ትንሽ ቢትኮይን ታገኛላችሁ። አንድ ወር ደግሞ ዋጋው ይረክሳል፣ ብዙ ቢትኮይን ታገኛላችሁ። በአማካይ ግን አሸናፊ ትሆናላችሁ። ገበያውን መገመት ወይም ታይሚንግ the market አይቻልም። ነገር ግን በገበያው ውስጥ መቆየት time in the market ያሸልማል። ክሪፕቶ ሲወጣ ሁሉም ሰው መግዛት ይፈልጋል። ክሪፕቶ ሲወርድ ሁሉም ሰው ፈርቶ ይሸጣል። የሀብታሞች ምስጢር ግን የተገላቢጦች ነው። ሰዎች ሲፈሩ እናንተ ስግብግብ ሁኑ። ሰዎች ሲስገበገቡ ደግሞ እናንተ ፍሩ። ገበያው ቀይ ሲሆንና ሁሉም ሲያለቅስ ያኔ ነው የመግዣው ሰዓት። ሁሉም ሰው ስለ ክሪፕቶ ሲያወራና ዋጋው ሰማይ ሲነካ ያኔ ነው የመሸጫው ሰዓት። በአጠቃላይ ይህ የ5 ክፍል ኮርስ የመሰረተ ድንጋይ ነው። ጉዞ ገና መጀመሩ ነው። አዲስ ክሪፕቶ ቻናላችን ላይ በየቀኑ አዳዲስ መረጃዎችን፣ የገበያ ትንታኔዎችንና የኢንቨስትመንት እድሎችን እናቀርባለን። የገንዘብ ነጻነት በአንድ ሌሊት አይመጣም። በእውቀት በትዕግስትና በተግባር ይመጣል። አብራችሁን ስለነበራችሁ እጅግ እናመሰግናለን። ለወዳጅ ዘመዶ ሼር በማድረግ የዲጂታል አብዮቱ ተካፋይ ይሁኑ። ሰላም።